በማን ምክንያት ነው ሃይማኖትሽን የቀየርሽ? እኔ በማንም ምክንያት ሰው ስላለኝ እኔ የምንደው በግ አይደለም ኪዩ። ለምን ነው ማታምኚኝ? በቃ ያውልሽ አንድ ሲቀጥል ደግሞ እሷ አለች ብለን እኔ እናንተ እምነታችንን አንቀይርም። በቃ አለ ቀላል ትቀይራለሽ እንዴ? እምነቱን የማይቀይር ከሆነ ኦሊያድ የሚባል ሰው ከእንግዲህ አሚር የሚባል ሰው ታቂም። እኔ ጾመኛ ነኝ። እኔ ካንቺ ጋር ብዙ ከዚህ በኋላ እምነትን የማትቀይር ከሆነ ማለት ነው አሚር የሚባል ሰው አታቂም። አርፈሽ ቁሚ። እኔ ሰምኛለሽ? አርፈሽ ቁሚ። እኔ ጾሜ ማባላሽታለሁ። አምራ ታይ እኔ ወጣላታለሁ። ታያት ሰማሽ? እኔ ጾመኛ ነኝ። ካንቺ ጋር ብዙ መነጋገር አልችልም እኮ። የነጥላ የምትሄደው ሪስፔክት ማጣት ማለት እዚህ ጋር ነው። እዚህ ጋር አክብረን ነው የጠራነው። ስላከበርኩሽ መሰለኝ። አንቺ እኮ አክብረሽ አይደለም እያወራሽ ያለው። አንቺ አትንታጭ ከኔ ያመጣት ምንድነው የሚያጣጣሽ? አንቺ ከተኛል ምንድነው የሚመለከትሽ? ቀይር እያልሻለሁ እና እሷም እኮ እንደ ከኦርቶዶክስ ኮ ወደስ ለምን አይለችው እንዴ? በቃ እኔ የራስ ሃይማኖት ይመለከተኛል። ዞር በቃ ይላልሽ እዩ እህቴ በቃ እኔና አሚር በቃ ኧረ በእናትሽ ተያ ና እያወራሁ ነው። ና አዋራኝ ጾሜ እንዲበላሽ አልፈልግም። አንቺ ጾም ተበላሽ። አንዴ አናግረኝ። ኧረ በእናትሽ አንዴ አናግረኝ እያልኩ ነው። የፈለግሽው አንዴ አናግረኝ እያልኩ ነው። ገደል መግባት ትችላለህ። ከእንግዲህ ግን ማለት ነው እህቴ አጠገብ አደርስመሽ እንደዚህ ረግጠን እንደሄድክ ታያታለህ። እኔ ኪያ አይደለሁም። እኔ እሺ እኔ ከዚህ በላይ ምን ላድርግ? ሁለተኛ አጠገብሽ ቢደርስ ማለት ነው ሁለተኛ አንቺ ስላልሽ አይደለም ምንም ነገር እኮ የሚሆነው። ምን ማለት ነው? የሚወድሽ የሚያፈቅርሽ ከሆነ እንደዚህ ግትር ብሎ እየተናገርሽ አይደል? የሚወድሽ የሚያፈቅርሽ ከሆነ ማለት ነው ሃይማኖቱን መቀየር ይችል ነበር። የምትወጂው የምታፈቅርሽ ስለሆነ አንቺ የሚቀየርሽው በረኪና ያኔ ቢጠጣ ሊሞት አልነበር? ያ ምንድን ነው? አንቺን ላለማጣት ነው። ኪዩ በቃ እኔ ንቂ፣ አንቺ ንቂ፣ ደነዝ ንቂ ብዬሻለሁ። ያው በእጄ ነው የምጠፊው። አንቺ ልጅ በእቺ ልጅ በእጄ ነው የምጠፋው። ኦሊያር ንገራት፣ በእጄ ነው የምጠፋው። በእውነት በእጄ ነው የምጠፊው። እኔ እኮ አንቺን ብዬ ነው ከዛ ድረስ የመጣሁት። ቢያንስ መጥቼ እንኳን አረፍ አላልኩም። እሺ ለኔ አታዝኝ፣ ለአባታችን አታዝኝ። ደግሞ ታለቅሳለች እንዴ? እጠፈጥፍሻለሁ። እጄ ገና ይሄንን ያይሽ አይደል? ገና እጠፈጥፍሻለሁ። ታያለሽ። ቢያንስ እንኳን እኮ ማለት ነው በስነ ስርዓት አላወራን። ረግጦን እኮ ነው ሄደው። ገደል መግባት ይችላል በዛው። ዛሬም ነገም ሃይማኖቱን የማይቀይር ከሆነ አይቀይርም። እኔም አልቀይርም። እንዴት እንደማትቀይሪ ደግሞ አሳይሻለሁ። ከኔ ጋር እንደዚህ አታወሪ።